ፀሐይ ግባ ወይም ሰንሴት የሚባል ዳንቴል የዘጠናዎቹ ልጆች ታውቁታላችሁ ሁላችሁም ቤት ውስጥ ነበር እኔ በፍጹም አረሰው ምክንያቱም እሱን ማዘር ሶፋ ላይ አድርጋው እንዲያንቀሳቅሽው በሉዋጭ ተቀይረኝ እንደነበር አስተዋውሳለሁና አሁን እሱ ዳንቴል ቀንቶለት አርቲስቶቻችን ቀሚስ አድርገው ታየውት እና የሆነ ቀን ነው ጋደም ብዬ ኢንስታግራም እየተጠቀምኩ ነው ማዘር ላይ ተደግፌ ጅግ መወዳት ድምጻዊት ፀሐይ ግባ ዳንቴሉን ቀሚስ አርጋ አየዋትና ማዘር ናት ፊቴ ላይ ብልጭ ያለች አየሹ አይነካም ስትይ ቀሚስ ሆነልሽ አልባት ማዘር ተቀብለው አየችና አይናሆሜ አሁንም እኮ ታየዋለ እንጂ አትነካውም ማለት አዛንዴ ምን ማለትሽ ነው ማዘር ስላት እናቶች የሚለብሱት ሹራብ አለ አይደል እሱን ውልቅ ስታረገው ማዘር ራሱ ቀሚሱን አሰርተዋለች ምን ልትሆኚ ነው በዚህ እድሜ ስላት ገባች ማዘር ጎበላ ማላ ያመለሽ ጋየው ምን እንዳሰፋ ወስኪ ተመልከተው አባትስ ያየው ልቡ ተርከክክ ያለው ተወዳጅ ነኝ እኔ በድሩ ቀበሌ ሲሄድ ቅድሚያ ይሰጠኛል እያሉ እማማ በጣም ነው የሚያምርቦት እማማ የ1970ዎቹ እንግዲህ